ሰላም እንዴት ናችሁ? ዛሬ ዓለም አቀፍ ስታራሾ ስፒድ ግብጽ ውስጥ ነው ያለው። ነገር ግን የሁላችንም መነጋገሪያ የሆነውን የኛ ሀገር ስፒድ ዝና እስከ ግብጽ ድረስ ዘልቋል። አሁን በቀጥታ ስርጭት ላይ የታየውን አስገራሚ ነገር ነግራችኋለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ግብጽ ውስጥ እየተዘዋወረ ያለ አንድ የግብጽ ደጋፊው እጅግ የሚገርም ስጦታ ሰጥቶታል። ይህም ስጦታ በእጅ የተሳለ ስዕል ሲሆን በውስጡ የኢትዮጵያዊ ስፒድ፣ የዚምባብዌው ቲሙ ስፒድ እና ዋናው ስፒድ በአንድ ላይ ተስለውበታል። Chat, this is from the stream yesterday. ይህ የሚያሳየው የኛ ሀገር ስፒድ በአንድ ቀን ውስጥ በዓለም አቀፍ ደረጃ ምን ያህል ተወዳጅ እንደሆነ ነው። ከዚህም በላይ የሚገርመው ነገር ስፒድ ከዚህ ደጋፊው ጋር ሲያወራ ኢትዮጵያዊ ስፒድ በእንግሊዘኛ ሲያወራ ይዤዋለሁ ብሎታል። ሁላችንም እንደምናውቀው ስትሪም ላይ እንግሊዘኛ እንደማይችል ነበር ሲያሳየን የነበረው። ደጋፊው ስልኩን አውጥቶ ኢትዮጵያዊ ስፒድ እንግሊዘኛ ሲያወራ የሚያሳየውን ቪዲዮ ለዋናው ስፒድ ሲያሳየው ሲሞክር የሚያሳይ አስቂኝ ትዕይንት ተፈጥሯል። And I talked to Ethiopian speed. He talked to me in English, bro. Just like show it to him. Let me show you. Where is he? You drew this? Yes, bro. Look, I talked to. Chat, this is so cool. Look at him, Ethiopian speed. He talked to me in English, bro. That's insane, bro. Appreciate that, bro. Yeah, too, man. Okay. Oh, this lit, bro. Where the GoPro at? የኢትዮጵያዊ ስፒድ ዝና በዚህ ከቀጠለ ስፒድ ድጋሚ ወደ ኢትዮጵያ ሊመጣ እንደሚችል እየተገመተ ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። ለተጨማሪ መረጃዎች ቻናሉን ሰብስክራይብ አድርጉ።